ንጉሱ እንደማይለቀው ሲያቅ በብስጭት ራሱን ያጠፋል። አሁን የመሳይ ጌታ ንግስት ነብር ትሆናለች ማለት ነው እና በጣም ትበሳጭና ሀገር ውስጥ ያለ የሌለውን ወታደሯን ይዛ ትመጣለች። ጦርነት ይጀመራል። የመጨረሻ ብሩታል የሆነ በጣም ብዙ ወታደር ያለቀበት ዘግናኝ የሆነ ጦርነት ይደረጋል። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ The 48 Laws of Power የሚለው መጽሐፍ የመጨረሻዎቹን 2 ህጎች ነው የምናየው። ወደሱ ከመሄዳችን በፊት ግን ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ አይርሱ። የመጀመሪያው ህግ ዛሬ እንድናይ የፈለኩት Do not go past the mark you aimed for. In victory, learn when to stop ይላል። ይሄ ማለት ማሳካት እፈልጋለሁ ብለህ ያሰብከው ነገር ላይ ስትደርስ ከዛ አትለፍ፣ ወይንም ስታሸንፍ መቼ ማቆም እንዳለብህ እወቅ ነው የሚለው። ያው ትርጉም በበረከት ማለት ነው። እና ይሄ ካይንድ ኦፍ ከምን አንጻር ነው እዚህ ጋር የሚያስቀምጠው? ያው ሁልጊዜም ፕሮግረስ ያስፈልገናል አይደል? የሆነ ፕላን እናረጋለን፣ ማድረግ የምንፈልገው ነገር አለ። ልክ እሱ ጋር ስንደርስ ደግሞ ሌላ ፕላን እናረጋለን። እሱ ኖርማል ነው። እዚህ ጋር የሚለው ከምን አንጻር ነው? የሆነ ማሸነፍ አለብኝ ብለህ ለምሳሌ ጦርነት ውስጥ ስትገባ የጦርነቱ ዓላማው ድንበሬን ማስከበር ነው ካልክ ድንበርህ ጋር ነው መቆም ያለብህ። አልፈህ ሌላ ነገር አታድርግ። ጀስት ቢኮዝ ኃይለኛ ስለሆንክ እያሸነፍክ ስለሆነ ጠላትህ እያፈገፈገ ስለሆነ አላስፈላጊ ነገር ውስጥ አትግባ ነው። ከዚህ በፊት ሌላ ህግ ላይ ደግሞ ያየሁት ጠላትህን አንዴ ጠላት ካደረግከውና አንዴ ማጥቃት ከጀመርክ እስከ መጨረሻው አጥቅተህ አጥፋው ነው የሚለው። ግን ደግሞ መስመሩን ማለፍ ደግሞ የለብህም። መስመሩን ካለፍክ በጣም ኦቨር ስትሬች ትሆንና ለመሸነፍ ትጋለጣለህ፣ ለሌሎች ሰዎች እንዲያጠቁ ትጋለጣለህ ነው። እዚህ ጋር አንድ የሚያስቀምጠው ታሪክ አለ። በጣም ኢንትረስቲንግ የሆነ ታሪክ አለ። በጣም የቆየ እንግዲህ ከክርስቶስ ልደት በፊት 559 ላይ ማለት ነው እና ፐርዥያ ውስጥ ነው ሀፕን ያደረገው። ግሪክ አቴንስ ምናምን አካባቢ አንድ ሳይረስ የሚባል ወጣት ነበር እና የሆነ ሰዓት ላይ ፐርዥያ በሌላ ከአገር ተሸንፋ የፐርዥያ ወታደሮች ብትንትን ባሉበት ጊዜ ነው እና ወታደሮቹን አንድ ላይ ያሰባሰባቸውና የመጀመሪያ ግቦ የነበረው ምንድን ነው? አያቱ የያዘው የሆነ የእሱ ቤተሰብ የያዘው ግን እሱ ስልጣን ሊያገኝበት ያልቻለው ወይንም እንደ ቤቱ ሊቆጥረው ያልቻለው አይነት ነገር ነው እና አሸንፌ ነው ስልጣን መያዝ አለብኝ ብሎ ፕላን አድርጎ የተለያየ ቦታ የተበታተኑትን የፐርዥያ ወታደሮች ያሰባስብና ጦርነት ይገጥማል። ከዛ ፕላን ያደረገውን ጦርነት በቀላሉ ያሸንፋል። ከዛ ንጉስ ይሆናል ማለት ነው። ከዛ ሀገሩን ማስፋፋት የሚባል ደግሞ እቅድ ይጀምራል እና በተለያየ አቅጣጫ የተለያዩ ከተሞችን ያሸንፋል፣ በራሱ ቁጥጥር ውስጥ ያደርጋል። የሆነ ሰዓት እንደውም ባቢሎን በጣም የሀብት ሀገር የነበረችዋን ይቆጣጠራል እና በጣም ሀብታም ይሆናል። ከዛ ግን መቼ መቆም እንዳለበት አላወቀም እና የሆነ ሰዓት ላይ መሳይ ጌታ የሚባል ግዛት አለ እና ያንን ግዛት መውረር ይፈልጋል። በጣም አስቸጋሪ፣ በጣም ሩቅ ቦታ ነው ያለው። ግን አሁን ብዙ ጦርነቶችን እያሸነፈ መጥቷል። የልብ ልብ ተሰምቶታል እና ማንም የሚያሸንፈኝ የለም፣ በቃ የፈለኩት ግን አደርጋለሁ፣ የፈለኩበት ቦታ ሄጄ አሸንፋለሁ አይነት የልብ ልብ ተሰምቶታል እና ጦሩን ያዘምታል። ከዛ ጦሩን ሲያዘምት መሀከል ላይ በሱ ሀገርና በመሳይ ጌታ በሚባለው ሀገር መሃል ወንዝ አለ እና የመሳይ ጌታ አስተዳዳሪ ወይም ንግስት ሴት ነች፣ ንግስት ነች። ልክ እዛ ጋር እንደመጣና ጦርነት ሊጀምር እንደሆነ ስላወቀች መልእክት ትልክበታለች። አንተ ከዚህ በፊት የያዝከው መሬት ይበቃሃል፣ ሀብት ንብረት፣ በቂ ሀብት ንብረት አለ። እዚህ መጥተህ እኛን ብታሸንፍም እንኳን ያን ያህል አዋጪ አይሆንልህም። ጦርነት ውስጥ ገብተህ የሚሞተው፣ የሚጎዳው፣ የሚቆስለውን ሰው ካልኩሌት ሲደረግ ከኛ ምድር የምታገኘው ነገር አዋጭ አይሆንልህም እና ጦርነቱን ባትጀምር ጥሩ ነው ትለዋለች። ኖ ይላል። ከዛ ኦኬ ግዴታ ጦርነት መጀመር አለብን የምትል ከሆነ እንግዲህ እንደፈለግ ትልና ወታደሮቿን እንደውም ከወንዙ ራቅ ታረግልታለች። ዝም ብሎ በቀላሉ ወንዙን ተሻግሮ እንዲመጣ ማለት ነው እና ያው ስቲል ፍሬንድሊ ለመሆን እየሞከረች ነው። ከዛ ወንዙን ተሻግሮ ይመጣል። ከዛ አሁን እንደውም ሞክ ማድረግ ማሾፍ ይጀምራል። እሷ ላይ እንትን ስላደረገችው ሞር ትሪት ስላደረገችው ሞር ወደ ሰላም ስላዘነበለች የፈራች አይነት ይመስለውና ማሾፍ ይጀምራል በሷ ላይ። ከዛ የሆነ ሰዓት ልጇን ትልካ። ያው ልጇ ወታደር ይዞ
ሊጋጠም ይመጣልና የሆነ ሰዓት ላይ እሱ ያው እንግዲህ የፌዞ አንድ አካል ነው። የእሱ ወታደሮች ጋር የተወሰኑ ወታደሮቹን ይልካል። በጣም ሰነፍ የሆኑ ቀሽም የሆኑትን ወታደሮቹን ይልክና የእሷ ልጅ በቀላሉ የእሱ ወታደሮች በቀላሉ እነዛን ያሸንፏቸዋል። ከዛ የመሳይ ጌታ ንግስቷ ልጅ ድል አገኘው ብሎ እነዛ ወታደሮቹን ካሸነፈ በኋላ እነዛ ወታደሮች ካምፕ ላይ ስለነበሩ እዛ ካምፕ ውስጥ የነበረውን ምግብ ይበላሉ፣ ይጠጣሉ፣ ምናምን ይዝናናሉ። ለካ ያላወቁት ነገር ይሄ ሳይረስ የሚባለው እዛ ወታደሮቹ እንዲበሉት እና እንዲጠጡት የተወው ምግብ የተመረዘ ነበር። ከዛ ሁሉም ወታደር ይሞታል ማለት ነው። ከዛ ልጇን ካፕቸር ያደርገዋል። ልጇን ይዞት ከዛ የመሳይ ጌታ ንግስት ይሄ ታሪክ ስትሰማ ልጇ መያዙን ስትሰማ እንደገና መልእክተኛ ትልካለች። ነግሬሃለሁ፣ ልጄን በሰላም ልቀቀው፣ እኔ ጦርነት አልፈልግም ካንተ ጋር እንዳልኩ ነው። የእኛ ሀገር መተህ ጦርነት አድርገህ የሚደርሰው ጥፋት አያዋጣም። አንተ የምትከፍለው ዋጋና የእኛን ሀገር በማሸነፍህ የምታገኘው ጥቅም አይመጣጠንልህም፣ ኪሳራ ነው የሚሆንብህ ብላ ታስጠነቅቀዋለች። በጣም ያሾፋል። ከዛ ልጇ በጣም ሀፍረት ተሰምቶታል። ያው በቀላሉ በምግብ ተኝቶ በመያዙ ምግብ በልቶ ተኝቶ በመያዙ በጣም ሀፍረት ተሰምቶታልና ንጉሱ እንደማይለቀው ሲያቅ በብስጭት ራሱን ያጠፋል። አሁን የመሳይ ጌታ ንግስት ነብር ትሆናለች ማለት ነው እና በጣም ትበሳጭና ሀገር ውስጥ ያለ የሌለውን ወታደሯን ይዛ ትመጣለች። ጦርነት ይጀመራል። የመጨረሻ ብሩታል የሆነ በጣም ብዙ ወታደር ያለቀበት ዘግናኝ የሆነ ጦርነት ይደረጋል። መጨረሻ ላይ ግን ታሸንፋለች። ሳይረስም ንጉሱ ይገደላል። እና ይሄ ታሪክ ምንድን ነው የሚያሳየን? ሳይረስ ማቆም ያለበትን ገደቡን አለማወቅ። የሚፈልገውን ነገር በሙሉ አግኝቷል። አሁን እዚህ መሳይ ጌታ መጥቶ ከእሷ ጋር የሚጣላው እሷ ላይ የሚያፌዘው በቃ ለጨዋታ ነው። ጉልበተኛ መሆኑን፣ ዝነኛ መሆኑን፣ ኃይለኛ መሆኑን ለማሳየት ለፉከራ ካልሆነ በስተቀር የሚያገኘው ጥቅም ያን ያህል አይደለም። ለሀገሩ የሚጠቅም ነገር አይደለም። ግን መቼ ማቆም እንዳለበት ባለማወቁ እንደዚህ አይነት ጥፋት አምጥቷል። ባይ ዘ ዌይ ለቻናላችን አዲስ ከሆኑ ወይም ሰብስክራይብ ካላረጉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁለተኛውና የመጨረሻው ህግ አሲዩም ፎርምለስነስ ይላል። ይሄ ማለት ያው ትርጉም በበረከት አሁንም ቅርጽ አልባ ሁን አይነት ነገር ነው። ወይንም ሁልጊዜ ነገሮች በአንድ መስመር ይሄዳሉ ብለህ አታስብ። ዛሬ በዚህ መስመር የሚሄደው ነገ ታጥፎ በዚህ ሊሄድ ይችላል። ስለዚህ ሁልጊዜ ፍሌክሰብል ሁን እና ሁልጊዜ ኬርፉሊ አካባቢህን ተመልከት ነው። ኦኬ። እና እዚህ ጋርም አንድ ኢንትረስቲንግ የሆነ በጣም አሪፍ ምሳሌ ያመጣል። ይሄ ደግሞ ከክርስቶስ ልደት በፊት አሁንም 8ኛው ክፍለ ዘመን ላይ የተደረገ ነገር ነው እና ስፓርታ ውስጥ ነው የተደረገው ወይንም እዛው ግሪክ ምናምን አካባቢ የተደረገ ነውና ስለ ስፓርታና አቴንስ ታሪክ ነው የሚያወራው። ስፓርታዎች ማለት እንግዲህ ከዚህ በፊት ፊልምም አይታችሁ ከሆነ አንድ በጣም ዝነኛ ፊልም አለ። 100 ወታደሮች ሆነው የሀገርም ያህል ወታደር የሚያሸንፉበት ፊልም ማለት ነው። እና ስፓርታዎች እንደዛ በጣም ስትሮንግ የሆኑ ወታደሮች ናቸው ሀገሩ በሙሉ። እና እንደዚህ የሆኑበት ምክንያት ምንድን ነው? መጀመሪያ ትንሽ ከተማ ነበረ። ከዛ ብዙ ከተሞችን በዙሪያቸው ያሉ ብዙ ከተሞችን ተቆጣጠሩ። አገሪቷ በጣም ሰፋች እና ምን ችግር ተፈጠረባቸው? ስፓርታዎቹ የሚገዟቸው ከተሞች ሲታዩ የሚገዙት እንግዲህ እንደ ባሪያ የሚተዳደሩት ከዋናዎቹ የስፓርታ ዜጎች ቁጥራቸው እጅግ በጣም ብዙ ሆነ፣ ከ10 እጥፍ በላይ ሆነ ይላል መጽሐፉ። ይሄ ማለት ለስፓርታዎቹ አደጋ ነው ማለት ነው። በማንኛውም ጊዜ ተነስተው አመፅ ከተደረገ በቀላሉ ሊያጠፏቸው ይችላሉ። ስለዚህ ምንድነው የነበራቸው አማራጭ? እንደ አማራጭ የወሰዱት ነገር በሰዓቱ ምንድነው? እያንዳንዱ ስፓርታን ወታደር መሆን አለበት። ልክ የሆነ እድሜ ላይ ሲደርስ 8-9 ዓመት ላይ ሲሆን ከቤተሰቡ ይወሰድና ሚሊተሪ ካምፕ ውስጥ ይገባል ወይም ትገባለች። የወታደር ትሬኒንግ ይወስዳሉ እና ስፓርታንስ በሙሉ እጅግ በጣም ዲሲፕሊንድ የሆኑ ናቸው። እጅግ በጣም ኃይለኛና አስፈሪ ጀግና ወታደሮች ናቸው። ይሄንን በማድረግ 100 ዓመት ያህል ግዛታቸውን አስጠብቀው ኖሩ። ከዛ ግን ከነሱ ጋር ተፎካካሪ የሆነ ደግሞ አቴንስ ደግሞ ማደግ ጀመረች። በነሱ ዙሪያ የነበረች ወይም እነሱ አካባቢ ያለች ሀገር ነች። መጀመሪያ ኢኮኖሚካሊ ደካማ ነበረች። ከዛ ማደግ ጀመረች፣ መጠናከር ጀመረች እና ሁለቱ ተፎካካሪ ሆኑ። እንግዲህ ስፓርታንና አቴንስ ማለት ነው። አቴንሶች
ከስፓርታኖቹ በጣም የተለየ እይታ ነው ያላቸው። በጣም ዘና ያሉ አርቲስቲክ ሰዎች ናቸው። ክሪኤቲቭ ናቸው። በንግድ ነው የሚተዳደሩት እና ላይፍ ስታይላቸው በጣም ልቅቅ ያለ ዘና ያለ ነው እና ስፓርታኖቹ አሁን እንግዲህ በሁለቱ ሀገሮች መካከል ጦርነት ተፈጠረ። ምክንያቱም ፋይናንሻሊም ኢኮኖሚካሊም ፖለቲካሊም ኮንፍሊክት ተፈጠረ። ፉክክር ውስጥ ገቡና ጦርነት ተከፈተ። ጦርነት ሲከፈት በጣም አስቀያሚ ከሆነ ብዙ ሰው ካለቀበት ጦርነት በኋላ ስፓርታኖቹ አሸነፉ። ሚሊተሪ ላይ የሚችላቸው ሰው የለም። ከዛ ግን ጦርነቱን ካሸነፉ በኋላ እንግዲህ አቴንሶቹ ተቀላቀሉ ማለት ነው። በጣም ዘና ያለ ልቅቅ ያለ ኑሮ የሚኖሩ አርቲስቶች ናቸው። መጫቅ፣ መጫወት፣ ስዕል፣ ሙዚቃ፣ ዳንስ ምናምን ላይ ነው ላይፍ ስታይላቸው። በጣም ዘና ያሉ ናቸው እና እነሱ ስፓርታኖች ጋር ሲገቡ እንደ ስሌቭም ሆነው ሲገቡ እና ደግሞ እዛው አቴንስ ላይም ሆኖ ከስፓርታን ወታደሮች ወይንም ጀነራሎች፣ አስተዳዳሪዎች ይላካሉ እና የስፓርታን የላይፍ ስታይል በጣም ጥብቅ ያለ የወታደር ህይወት ነው። እነዛኞቹ ደግሞ እንግዲህ የአርቲስት ህይወት ነው እና ቀስ ቀስ እያለ ወታደሮቹ ወደዛኛው ላይፍ መሳብ ጀመሩ እና መጀመሪያ ቢልድ ያደረጉትን ይሄ የሚሊተሪ ዲሲፕሊን አስቀጥለው መሄድ አልቻሉ። ስለዚህ መጨረሻ ላይ አይሆኑ ውድቀት ይወድቃሉ ማለት ነው። ከዛ አቴንስ እንደገና ወደ ነበረችበት ትመለሳለች። እዚህ ጋር የሚያሳየን ነገር ምንድን ነው? አንድ የሆነ ቀጥ ያለ መስመር አለ ብለን እሱን ብቻ የምንይዝ ከሆነ የተወሰነ መንገድ ድረስ ይወስደናል። ከዛ ግን አይወስደንም። ከዛ በኋላ ይቆማል። ከሆነ ግንብ ጋር መጋጨት ይሆናል ማለት ነው። እጥፍ 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 እያለን መሄድ ማንችል ፍሌክሰብል ካልሆንን ብዙ መንገድ መሄድ አንችልም ነው እና ሁልጊዜም ፎርምለስ ሁን፣ እንደ ውሃ ቅርጽ አልባ ሁን፣ ወዳገኘህበት ፍሰስ ነው። ያው ይሄ ልምጥምጥ በል ሳይሆን ግን ፍሌክሰብል ሁን። አይ ቲንክ ሼር ላረጋቸው የፈለኳቸው ሁለት ርዕሶች እነዚህ ናቸው። እንግዲህ 48 ህጎችን ስናይ በጣም ረጅም ጉዞ ነው አብረን የመጣ ነው። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ቪዲዮ በሌላ መጽሐፍ እስክንገናኝ መልካም ጊዜ